ፈተው ትለኛለህ ደግሞ ከፈተው ከፍተህ እናውራ ባሳየስ ታቦት አለ ቁርአን ነው እኔ እንቀበላለሁ ክርስትና እንቀበላለሁ ድጋሙ ክርስትና እንቀበላለሁ ታቦት አምልኩ ካለ ታቦት ቁርአን ላይ ጣዖት አምልኩ የሚል ካለ ቁርአን ላይ ካመጣ ምን ትዊስት ታርጋለህ ጣዖት አምልኩ አይደለም ታቦት ነው ያልኩት ታቦት አለ ቁርአን ውስጥ ታቦት የሚል ካሳየኝ ክርስትና እንቀበላለሁ ብሏል ክፈትና አሳየው ክርስቲያን እኮ ታመልከዋለህ ይመለካል የሚል ካሳየኝ ያልኩ ሰኖፍ ሙታ እኛ ታቦት እናመልካለን ብለን አላልንም በመጀመሪያ ደረጃ እስኪ እኛ አምልኮ የተባልንበትን እስከዛ ያዘጋጅ እንዳከፍተው አታሳየው ወደ ቶፒኩ መልሰው ታሳየኛለህ የለም ታቦት አለ የለም አንተ ላይ የምን ታቦት እንዳታመልኩ በጸያፍ ተገልጾ ሊሆን ይችላል አረብኛውን አድርግለትና አንብበው ትችላለህ 248 ኦኬ ላ አንብበው ቀጥል አታሳየው ሙሉን ክርስቲያን ሙሉን አታሳየው ለምን ግማሽ ቃል ነው እንደሚነበበው ከዛ ስሙን ገልጾ በጸያፍ ሊገልጸው ይችላል እኮ አልኩ ነግሬሃለሁ እኮ መጀመሪያ እያነበብክ ቀጥል መጀመሪያም ነግሬሃለሁ በጸያፍ ሊገልጸው ይችላል እራስህ አንብበው እንደ አንተ አንድ ከፈትከው ሚለውን ንገረኝ ኦኬ አታነብም እንዴ ሚለውን አንተ አትነግረኝም እንደ አንተ አንድ ከፈትከው አንብብ አትሸማቀቅ እኔ ምን ማድረግ እንዳለብኝ ማእሰው ነኝ አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ ማንበብ ከከበደ ከረዘመብህ ለየት ያለውን አንብብ እባክህ አልሐምዱሊላህ ለማልክ ገባ ታነብለታለህ ወይንም ተባበረዋለህ ያልኮፈ ይታያል አረበኛው ይታያል አንተ ራስህ ተባበሩ ይላል ማስረጃው እንኳን ተቆነ መናገር ያለብህ ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ ጣልቃ ተግባ ባለጌ ሰዎች ከፈርቶናላችሁ አትሸማቀቅ ቀጥል አንብበው ማስረጃውን ይዘህ የመጣኸው እኮ አንተ ነህ ያንተ ማስረጃ ነው አንተ ነህ እኮ ማንበብ ያለብህ ለምን ተፈስርልን ይሄን ክፍል አንብበልን ሰዎችን ለምን ትሸውዳለህ ክርስቲያኖችን ለማሳመን የምትጠቀመው ነገር ነው እኮ ክፈተው እስቲ ከፍ አድርገህ ክፈተውና አንተ አንብበው ታሳያኝ ክርስቲያን የመጨረሻዋን እቺ የመጀመሪያው መስመር ብቻ ዝቅ አድርገው ሙሉን አታሳየው እሷን ብቻ የምር እየሸወዳችሁ ነው ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው የመጨረሻው መስመር አስመርባት ኖ አረብኛውን ስለማትችሉ ስለማንበብ ስለማትችሉ የመጀመሪያው መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷን ታቦት አንብበችን ቃል እኮ በጸያፍ ነው የተገለጸው ነግሬሃለሁ እኮ አንብብ በጸያፍ መሆኑን ምንድነው የሚለው ቅድሚያ አንብበው አሁን አንተ ክርስቲያኖች እታች ያሉት የሚሰሙት የሚቀበሉ ይመስልሃል በጸያፍ ነው የተገለጸው እንዳታመልኩ ነው የሚለው በጸያፍ ነው የተገለጸው የክፍል አዎ ሪካርድ አድርጉት ይሄ ታቦትን በጸያፍ ቃል ነው የተገለጸው አንተ አታነበውም እንዴ በጸያፍ ካልሆነ ምን እንደሚያታነበው አላነብም በጸያፍ ነው የተገለጸው ወይንስ አይደለም እሺ ኢሚሌት እንዴት እንደማደርገው ይው ሆምያ የምጫወትበት ታቦት ይላል ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር አላልኩም እዚሁ ካድከኝ አምልኩ ሚል አለ አመጣለሁ አይደል አንተ ያልከው ይሄው አልወጣኝም ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ ለነሱ የተሰጣቸው ማለት ጎበዝ እንደዛ ብለህ ኢንተርፕሬት ታደረግ አላህን ታቦት አስመልኳል እያልክ ነው ማለት ነው እኔ ያላልኩትን እናመሰግናለን አላህ ነው የሰጣቸው ይሄንን ታቦት ወንድማችን ታደብላቸዋለህ ባለቀይ ኮፍያ ከማንበብ በፊት ፖለቲካ አትስራ አታወርደኝ ይኸውልህ በስነ ስርዓት አውራ አላወርድም እንዴት ኢሚሌት እንደማደርግ ስለማት ማለት ነው ስኳር ማን ነው የሚተባበረው ክርስቲያኖች ለማሳመን ነው አቡ ናስርን ማን ነው የሚተባበረው አረበኛ ለማንበብ ነው አንብብለት እኔ አረበኛውን እስቲ ጠጋ አድርገው ላንብብ ሀቂቃ ማለት ነው ታቦት የሚለው ማለት ነው እኛ ጋር ከአባ ነው አንብቢ ካባ ነው ታቦቱ ካባ ነው
እናመሰግናለን። ቀጥ ያንብቡ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው። እኔ ላምጣችሁ ወቃለ ከኔ ጋር እንደጀመርከው ከኔ ጋር ትጨርስ። አየት አደም ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ መንፈስ። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም፣ አምልኩ አልወጣኝም። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ እንዲህ አይወልድም አይወለድም፣ አጋርም የለውም፣ ልናጋራውም አንችልም። የጠየቅኩሽ ያለ ይወልዳል አይወልድም አልጠየቅኩሽም። ስንት ነው ብዬ አልጠየቅኩ። ያልጠየቅኳችሁን ለመመለሱት። ኧረ ተው ተው እናንተ ሰዎች ተው። ቆይ አንዴ ማለት ነው። ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማለት ታደርገኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ባካትረብሻ ሂሻም አንዴ ባይ አቡ ሪቴት እያደረገ ነው። ለምን ሚውት ታደርገኛለህ? ለምን ሚውት ታደርገኛለህ? ከኔ ጋር እንደጀመርከው ከኔ ጋር ትጨርስም። ወንድምህ ያንብብልህ። እሺ ቆይ ቅድሚያ ቀጥሎ ወንድማችን አንብበው። ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚዩት ነህ እያወራ ከሆነ ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ መልካም። እኚህ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣለን አላችሁ እኮ የምትናገሩ እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ። ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ እንደ ግመል ማኑላችሁ ላይ እየረጫችሁ ማኑላችሁ ላይ እየረጫችሁ እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቅከውን እንኳን ጧት ማጠብ የማችል ዝፍ የሆንክ ነቢዩን አለይሂ ሰላም። መልካም። እኚህ አባት እንግዲህ አያቴ ይሆናሉ። ታላቅ ሼክ ናቸው በእድሜ። ነገር ግን የሚናገሩት በጣም አጸያፊና የወረደ ንግግር ነው። እላይህ ላይ ትሸናለህ፣ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው። እንግዲህ እላዩ ላይ የሚሸና ወይንም የሚረጭ ማን ነው ካላችሁኝ የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነቢይ እንደሆነ በመረጃ ላሳየሁት። ሱነን አናሳይ 296 ላይ አይሻ እንደተረከችው I used to scrub the janaba on another occasion. She said the semen from the garment of the messenger of Allah ትላለች። ካላ መልእክተኛ ልብስ ከሙሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነቢይ ወይንም እርሶ የሚከተሉት ነው የሚሆነው። እንደምትከተሉት ይሄንኛው ኡስታዝ ደግሞ ስፐርም እንደሚፈተግለት ነብዩ በራሱ አንደበት የተናገረውን ስሙት። መንይ የሚባለው ነገር ማለት ነው፣ ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ የምታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። መልካም። እንደሰማችሁት ልብሱ ላይ የሚረጭ እኔ ሳልሆን የእናንተ ነቢይ ሙሐመድ ይባላል። ልብሱ ላይ ይረጫል። አይሻ ትፈትግለት ነበረ። በሱም ደግሞ ጸሎት ሊያደርግ ይሄድ ነበረ። ተፈትጎለት ነጠብጣቡ ስፐርሙ ልብሱ ላይ ያለ ማለት ነው። ጓደኞቹ ደግሞ ሴጋ ይመቱ ነበረ።
ሐጅ እያደረጉ ስፐርማቸው ይንጠባጠብ ነበረ። ስለዚህ እላዩ ላይ የሚረጨው እኔ አይደለሁም ነብያችሁ ነው። ሌላኛው እየጠጣ እየተፋ ሚስት ላይ ምናምን ስላላችሁ ሜቢ ትልቅ ሰው ኖት፣ ተሞክሮ ካሎት የራስዎትን ተሞክሮ ማውራት ይችላሉ፣ እንደዛ የሚያደርጉ ከሆነ ምክንያቱም ቁርአኑም ሐዲሱም ሴትን መምታት ስለሚፈቅድ ማለት ነው። ከዛ በዘለለ የነብዮትን ልምምዶች ወደኛ ባያመጡ መልካም ይመስለኛል። ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضዑ ረቡል ዒዘቲ ፊሃ ቀደመሁ የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀን። ልክ ይህ ሰው እንደሚለው ማለት ነው። ሰየድዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። ወይል እንደሰማችሁት እንግዲህ ሁለት ኡስታዞች ሲናገሩ አንደኛው የአንደኛውን አላህ ጸያፍ እያለ ነው የሚገልጸው እና የእናንተ አላህ እግሩን በጋነም የሚሞላው ነው ወይንስ ያኛው ኡስታዝ ጸያፍ ነው? ይሄ ጋነም የሚሞላ ከሆነ በእግሩ ጸያፍ ነው ያለው ነው የምትከተሉት? የትኛው ነው? ቁርአን እንደዚህ ይላል ሱራ 11 ላይ አያ 119 ላይ ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራችሁ ይላል። አላህ ያዘነለት ብቻ የተፈጠራችሁት ለዚህ ነው። ለምን? የጌታህም ቃል ጋነምን ካጋንንትና ከሰዎች ከሁሉም በእርግጥ ሞላት አለው በማለት ተፈጸመች ይላል። ስለዚህ ገሃነም የምትሞላው በማን ነው? በሰዎችና በአጋንንቶች ማለት ነው። ኡስታዙ ያኛ አንደኛው ሲያወራ እንደሰማችሁት ገሃነም የምትሞላው ባላህ እግር ነው ብሏል። ገሃነም የምትሞላው ባላህ እግር ከሆነ ያላህ እግር የሰው እግር ነው ወይንስ ያጋንንት እግር ነው? ምክንያቱም ያላህ ቃል ለዋጭ የላትም፣ ቃሉም ተፈጸመች፣ ገሃነም ሞላች ከተባለ ገሃነም ደግሞ የምትሞላው በሰውና በአጋንንቶች ከሆነ ያላህ እግር ወይም የሰው እግር ነው ወይንም ደግሞ ያጋንንት እግር ነው። አሁን ላይ ብለናል ነው